እንደምን አላችሁ? ዛሬ ደግሞ ድጋሚ መተናል። በሌላ አይነት ስራ ብቅ ብለናል። ስራውም ሰደርዬ ወይ ደግሞ ቬስት ይባላል። ይህንን እንዴት ዲዛይን እንደሚደረግ ወይም ደግሞ እንደሚቆረጥ አንድ ባንድ አሳያችኋለሁ። በጽሞና ተከታተሉ። ሰብስክራይብ፣ ሼር እና ላይክ ማድረጋችሁን እንዳትረሱ እያልኩ ቀጥታ ወደ ስራው እንገባለን። ሳይዙም ቁመት 70፣ ትከሻ 48፣ ደረስ ስፋት 106 የሚል ሰደርያ ነው። ብዛቱ አንድ ነው። ከለሩ ደግሞ ብሉ ብላክ ነው እና ይህንን ሰደርያ እንዴት እንደምንቆርጥ አንድ ባንድ ተከታተሉ። ሰደርያው 70 ይላል። 80 ላይ አድርገን እንቆርጣታለን። እዚህ ጥፍ እናደርግና በአጋጣሚ እቺ ያው የተቆረጠች ጨርቅ ስለነበረች እኩል በልኬታችን ስለመጣ እዚህ ጋር 1 ሴንቲሜትር የሚቀንስበት ትርፍ ስላለው ማለት ነው። እዚህ ጋር ትኩረት ማድረግ ያለብን ሁልጊዜም ሰደርያ ብዙ ጊዜ ትከሻ ልኬት ማተር አያደርግም። ትከሻው አነስ ቢል ችግር የለውም። ምክንያቱም ከዚህ ጋር በጣም እንደዚህ ወጣ ባለ ቁጥር የሆነ ዲዛይኑ ለእይታም የሚያስጠላ ስለሚሆን ትንሽ ጠበብ ማለት አለበት። እንደዚህ እናደርግና ካጠፍን በኋላ ከላይ 5 ሴንቲ ለዚህች እናሰምራለን። እዚህ ጋር መርሳት የሌለብን ሰደርያ ሲሆን የጋርድ ኖርማል ሰደርያ በዚፕ የሚሰራው ስለሆነ ከዚህ ጋር ማስተዋል ያለባችሁ ሰደርያው በቁልፍ ከሆነ ተላላፊዋን 2 ሴንቲም ተወለታለን። ግን ይሄ በዚፕ ስለሚሰራ ምንም አይነት ተላላፊ አንተውም፣ እኩል አድርገን ነው የምናነጥፋት። እቺ የጀርባዋና የፊት ለፊቷ እኩል መሆን አለበት። ምክንያቱም የፊት ለፊቱ በስቶ የጀርባው እንደዚህ 2 ሴንት ትርፍ ከሰጠ ነው የፊትና የኋላው ተመጣጣኝ ይሆንልና ማለት ነው። እዚህ ጋር 7 እንገባለን። ብዙ ጊዜ ሰደርያ ትከሻው ሰፋ ቢል አሪፍ ነው። 8 ብንገባው ጥሩ ነው። 8 ከዛ ትከሻው 48 ይላል። በልኬቱ እንደዛው እናስቀምጣለን። ከዛ ደረስ ስፋት 106 ይላል። 106 ሲካፈል ለ4 26 ተኩል ይመጣል። 26 ተኩል ላይ ምልክት እናደርጋለን። ከዛ ደረስ ስፋቱም እንደዛው ለ4 ስናከፍለው 26 ተኩል ይመጣል። የስፌት 2 ሴንቲ እንሰጣለን። እታችም እንደዛው 26 ይመጣል። ለ4 2 ስንጨምርበት 29 ይመጣል። ግን ከዚህ ጋር ደረቱ ላይ ሁሌም ኖርማል ሸሚዝ ጋውን እንደምንቆርጠው አይደለም። ትንሽ እዚህ ጋር የሰደርያ ሲሆን ብብቱን ወረድ ብናደርገው ተመራጭነት ይኖረዋል። ለምን ብትሉኝ ብዙ ጊዜ ይሄ ከልብስ ላይ ስለሚደረብ፣ ለምሳሌ አንድ ሰው ሸሚዝ ለብሶ ከሸሚዙ ላይ ሲደርበው ሸሚዙን እንደዚህ ስብስብ አድርጎ እንዳይይዝበት የተወሰነ ለቀቅ ቢል ኮምፎርት ይሰጣል። አንደኛ እነዚህ ልብሶች አብዛኛውን ጊዜ እንደ ዩኒፎርም ስለሆነ አክት የሚያደርጉት ያው እንደ ተጨማሪ አልባስ ናቸው። ከላይ ተደራቢ ስለሆኑ ለቀቅ ማለት አለበት ብብቱ ማለት ነው። ስለዚህ ትንሽ ወረድ እናደርገውና 30 ላይ እናደርጋለን። ከዛ እነዚህ ምልክት ያደረግንባቸውን በነጥቦች እናገናኛለን በቾክ ማለት ነው። ከዛ ይችንም እንደዚሁ በማስመሪያ ቀጥ አድርገን እናሰምራለን። ከዚህች ጋር ከአንገት ወደ ትከሻ ይሄኛው በላቢ ላይ የጀርባው ምንም ችግር የለ፣ የበለጠ ውበት ስለሚሰጠው 4 ሴንቲ ላይ እንቆርጠዋለን።
ከዛ ይችን በከርብ እናገናኛትና እንደዚህ እንቆርጣታለን ማለት ነው። ከዛ የፊት ለፊቷ ሁሌም 5 ሴንቲ መቀነሳችን መርሳት የለብንም። እቺን 5 ሴንቲ ቀጥ አድርገን ምክንያቱም ከዚህ ጋር ይሄ ቀጥ ብሎ እንትን ሲል ወደ ኋላ የመሳብ ባህሪ ስለሚኖረው ሁሌም ከጀርባ ወደፊት ቢመጣ ተመራጭነት ይኖረዋል። የፊት ለፊቷን 5ቷን እንቀንሳለን። ከዛ ይችኛዋን ቅርጽ እንሰጣታለን የጎኗን ማለት ነው። ከዛ የፊት ለፊቱ ወደ 1.5 እቺ የፊት ለፊቷን እንቀንሳለን። ከዛ ይቺ የፊት ለፊቷ ቪዋን ደግሞ ስንቀንስ ከዚህ ጋር 8 የገባናት አለች አይደለ? ከዛ ወደ ታች በብብቱ ስትሬት እንደዚህ ኢንክላይን እንዲሆነች መስመር ከብብቱ ጋር ትይዩ የሚሆነው 30 ላይ ነው። 30 ላይ እንደዚህ አስመራል ቀጥ ያለች መስመር እንደዚህ 30 ሴንቲ እናሰምርና እኛንም እንቀንሳታለን ማለት ነው። ከዛ ከታች አራት ማዕዘን ከሚሆን ከታች 4 ማዕዘን ከሚሆን እቺ ከርብ ብትሆን ተመራጭነት ስላላት ከርቧን 5 ሴንቲ እናደርግና ይችን እንደዚህ ከርብ እንሰራላታለን። ምክንያቱም ብዙ ጊዜ ከርቦች ለእይታ በጣም ሳቢ ናቸው። ውበት ስላላቸው ከርብ ቢሆን ይመረጣል። 4 ማዕዘን ከሚሆን ይችን እንደዚህ እንከርባታለን። ከዛ የፊት ለፊቱ ዚፕ ስለሚሆን ይችን ሞስትሯን እንሰነጥቅና እናወጣታለን። አሁን ቦዲውን በዚህ መልኩ ጨርሰናል። አሁን የሚጠበቅብን ምንድነው? አስፈላጊ የሆኑ ለሰደርየው ግብዓት የሚሆኑ ኪስ፣ የኪስ ክዳን፣ መከፈፊያ ምናምን የሚባሉ ነገሮችን እናሟላለን ማለት ነው። አሁን እቺ ትንሽ ቦርሳው ቦርሳ ኪስ ሲባል ብዙ አይነት ቦርሳ ኪሶች አሉ። ማለትም የኪሱ የሚደራረቡ እዚህ ጋር ከኪስ ላይ ኪስ ተደራቢ ያለው አለ። እንደገና ደግሞ ኖርማል ኪስ 4 ኪስ ደረት ላይ በግራና በቀኝ፣ ከዛ ደግሞ ከታች ጭኑ ጋር እንደዚሁ ወገብ አካባቢ 2 ኪስ ይኖራል። 4 ኪስ ይሆናል። እንደገና እዚህ በግራና በቀኝ ከታች ከኪሱ ላይ ሌላ ኪስ እንደ ተጨማሪ መታወቂያ ማስቀመጫ ምናምን የሚያገለግሉ እነሱም ስላሉ አሁን የማሳያችሁ መታወቂያ ማስቀመጫ ምናምን ያለው ተደራራቢ ኪስ ነው ማለት ነው። አሁን እቺ ተደራቢ ኪስ ናት። ብዙ ጊዜ ተደራቢ ኪስ ሲቆረጥ 15 ቁመቱ 15 ስፋቱ 10 መሆን አለበት። እንደዚህ አድርገን እናስቀምጣለን። ከዛ በዚህችው ፓተርን እቺ ከጎን የወጣችውን
በዚህ መልኩ ኪሷን አግኝተናል። ከዛ ለዚች የምትሆን ምንድነው የሚያስፈልገው? ኪስ ክዳን ነው። ከትንሾቹ ኪሶች ስለጀመረ ነው። ከዛ ቀጥታ ደግሞ ወደ ትልቁ ኪስ 28 በ25 በ25 እናወጣዋለን። ይሄ ማለት ሶስትዮሽ እናደርገዋለን። ያው 40 ሜትር ከ50 ስታንዳርዱ ሜትር ከ50 ስለሆነ የሜትር ከ50 ሶስትዮሽ ስናደርገው 26 ይመጣል። ያው የጠርዙ ምናምን ሲነሳለት 25 ይመጣል ማለት ነው። አሁን ይሄ ትልቁ ኪስ ነው። ምክንያቱም የምንቆርጠው ሰደርያ አንድ ስለሆነ እዚህ ላይ ከአንዱ 40 ላይ 28ቱ ላይ ሁሉንም ኪስ ማሟላት እንችላለን። የደረቱንም ኪስ ማሟላት እንችላለን። የጎንንም ኪስ ከታች ያለውን ማሟላት እንችላለን። ስለዚህ ይሄ እቺ ቅርጿ አለች አይደል? እቺ 4 በ4 መሆን አለባት። 4 በ4 እቺ 4 በ4ቷ ስትገናኝ ነው። 4 በ4ቷን እንደዚህ ቀርጽና ስትገናኝ ቦርሳ ኪስ ትፈጥራለች ማለት ነው። አልቃ 16 በ18 ትመጣለች ማለት ነው። ቼታችኛዋን አገኘን። ከዛ የላይኛውን ደግሞ አልቆ መሆን ያለበት 14 በ16 ስለሆነ ምክንያቱም ቦርሳ ስለሆነ ትንሽ የተለያየ እቃ መደረታቸው ማታቸው። ምክንያቱም አሁን ይሄን ብዙ ጊዜ የሚለብሱት መካኒኮች ብዙ ባለሙያዎች ምናምን ስለሆኑ እንደ መሳሪያ ማስቀመጫም ስለሚጠቀሙት ለቀቅ ማለት አለበት። እዛ ይችን 23 ስንቆርጠው 23 በ20 መሆን አለበት ሲቆረጥ። አልቆ ግን ስንት መምጣት አለበት? 14 በ16 መምጣት አለበት ማለት ነው። እና የዚህኛዋን ቦርሳም 4 በ4 ካሬ እናደርጋታለን ማለት ነው። 4 በ4 ሲሆን ያው ካሬ ነው የሚሆነው። አራቱም ማዕዘን ተመሳሳይ ስለሚሆን ብቻ ግን እንቀርጻታለን የደረሷ ማለት ነው። ከዛ የደረቷንም ጨረስን። አሁን የሚቀር ምንድነው? ኪስ ክዳን ነው። ሁሉም ኪሶች ኪስ ክዳን ይቀረናል። ይሄው ኪስ ክዳን የትንንሾቹን ኪስ ክዳን አገኘን። ከዛ የትልልቆቹን ኪስ ክዳን ደግሞ ስንት በስንት እናደርጋለን ማለት ነው። ይኸው አልቆ 16 ስለሆነ አሁን የምንጠቀመው ምንድነው? ስፋቱን ነው። 16 ስለሆነ በ20 እንቆርጠዋለን ማለት ነው። 20 እንቆርጠውና 20 ሴንቲ ላይ ከዛ ተሰፍቶ ሲያልቅ ምናምን 16 ማለት ነው። የትልቁ ኪስ 16 ስፋቱ። ከዛ የኛው ጎኑ ደግሞ ስንት ይሆናል? አልቆ 8 መሆን አለበት። አልቆ 8 መሆን አለበት። ይሄው የታችኛውን አገኘን።
ከዛ የኛው ደግሞ የደረቷ ኪስ አለች አይደል? የደረቷ ኪስ የደረቷ 14 በ16 ስለሆነ የሚያልቀው 16 እናደርጋታለን ማለት ነው። እችን 16 ተሰፍታ ስታልቅ 14 ይሆናል ማለት ነው ወደ ጎን። ከዛ ቀጥሎ ብብቱ በሌላ ጨርቅ ስለሚቀመቀም ብብቱን መቀምቀሚያ ከዚች ቀረችውን ለብብት መቀምቀሚያ እንሰነጥቃታለን። በ4 ሴንቲ ያርገን እንደዚህ እንሰነጥቃታለን። ይሄን ይመስላል ማለት ነው። ክቡራትና ክቡራን የዚህ ቻናል ቤተሰቦች ዛሬ ሰደርያ ወይም ደግሞ ቨስት እንዴት እንደሚቆረጥ እንዴት ዲዛይን እንደሚደረግ ነው ያሳየኋችሁ። የተለመደውን ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ እያል ምክንያቱም የሚያስተካክለን እናንተ ኮሜንት ነውና ኮሜንት በተለይ እንዳይረሳ እያልኩኝ በሚቀጥለው በሌላ አይነት ዲዛይን ወይ ደግሞ በሌላ አይነት አቆራረጥ እስክንገናኝ ቻው፣ ደህና ሰንብቱ እያልኩኝ እዚህ ላይ እንጨርሳለን።